ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬ ቪዲዮአችን ወደ እናንተ ይዘን የመጣ ነው የማቀዝቀዣ ወይም ደግሞ ፍሪጅ በመባል የሚታወቁትን የቤት ውስጥ እቃ የማሳያችሁ ይሆናል። አብራችሁ ቆዩ። በመጀመሪያ ደረጃ የምንመለከተው የፍሪዘር አይነት እንግዲህ አፍትሮን በመባል የሚታወቅ መካከለኛ ሳይዝ ያለው የማቀዝቀዣ አይነት ነው። እንግዲህ አፍትሮኖች ገበያው ላይ ጥሩ ስም ካላቸው ብራንዶች ውስጥ ተጠቃሽ ናቸው። በመካከለኛ ሳይዝ ያለውን የአፍትሮን ፍሪዘር ነው ዛሬ የምንመለከተው። እንግዲህ ከጎን የምትመለከቱት ፍሪዘር 225 ሞዴል ወይም ደግሞ ኔት ቮሊዩማቸው 212 የሆኑ ማቀዝቀዣዎች ናቸው ማለት ነው። እንግዲህ እነዚህ ፍሪዘሮች በሲልቨር ከለር አማራጭ እንዲሁም ደግሞ ውስጣቸውን ስንመለከት በአራት የመደርደሪያ ስቴጅ እንደገና ደግሞ በረዶ ቤታቸው ቆንጆ የሚባል ይዞታ ያለው የፍሪዘር አይነት ነው። ኮምፕሬሰራቸው R600 በመባል የሚታወቅ የሞተር ታይፕን የሚጠቀሙ ፍሪዘሮች ሲሆኑ ከካምፓኒው ደግሞ እስከ 2 ዓመት ድረስ ዋስትና የሚሰጥባቸው ናቸው። ለሞተራቸው ደግሞ እስከ 5 ዓመት ድረስ የካምፓኒ ዋራንቲ የሚሰጥባቸው የፍሪዘር አይነቶች ናቸው። በቦዲም አንጻር ስንመለከታቸው እንግዲህ ጠንካራ የሚባል ቦዲ ያላቸው ስቲንለስ ስቲል የሆነ ቦዲ ያላቸው የፍሪዘር አይነቶች ናቸው። መብራት በሚሄድበት ሰዓት ደግሞ ለ24 ሰዓት ያህል ኢነርጂ ሴቭ የማድረግ አቅም ያለው ፍሪዘር ነው ማለት ነው። የአፍትሮን 212 ሊትሩ የማቀዝቀዣ አይነት ማለት ነው። እንግዲህ እስከ 2 ዓመት ድረስ ዋስትና ይሰጥበታል ብያቸዋለሁ። በዋጋም ደረጃ ስንመለከታቸው ብዙም ኪስ የማይጎዳ ዋጋ ያላቸው የፍሪዘር አይነቶች ናቸው። ዋጋቸው እስከ 62,000 ብር ድረስ ከነፃ የትራንስፖርት አገልግሎት ጋር በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ደንበኞች ቢመጡ ማግኘት ይችላሉ። በመቀጠል ደግሞ የማስመለከታቸው የፍሪዘር አይነት እንግዲህ ኦርቢት በመባል የሚታወቀውን የፍሪዘር አይነት ይሆናል። 325 ሞዴል ፍሪዘሮች ናቸው እነዚህ። ኦርቢት እንግዲህ ገበያው ላይ ቆንጆ ስምን ይዘው ከሚገኙ የፍሪዘር አይነቶች ውስጥ ተጠቃሽ ናቸው። እነዚህ ፍሪዘሮች እንግዲህ ከለራቸው ተወዳጅ የሆኑ ናቸው። አሁን ላይ ፋሽን የሆነ ከለር እንደዚህ እንደምታዩት ዳርክ ግሬይ በመባል የሚታወቅ ከለር ይዘው የሚገኙ ናቸው። ውስጣቸውንም ስትመለከቱት እንግዲህ አሪፍ የሚባል ስፋትን ይዘው የሚገኙ ፍሪዘሮች ናቸው። እነዚህ እንግዲህ መካከለኛ ሳይዝ በመባል የሚታወቁ ፍሪዘሮች ናቸው። መካከለኛ ሳይዝ ያላቸው። ሌላው እነዚህ ፍሪዘሮች ለየት የሚያደርጋቸው እንግዲህ የቬጂቴብል ቦክሳቸውን በምንመለከትበት ሰዓት ላይ ሰፋ ያለ ቬጂቴብል ቦክስ ነው ያላቸው። እንደገናም ደግሞ በራቸውም ላይ የምናገኘው ቦትል ራክ ሰፋ ያለ ነው። የተለያዩ ነገሮችን ለማስቀመጥ እዚህ ጋር ቦትሎችን ለመደርደር የምንጠቀምበት ራክ ነው። ይሄ መደርደሪያ ነው። ሰፊ ነው። እንግዲህ ከሌሎቹ ፍሪጆች ለየት ያለ ነው ማለት ነው። ሌላው እነዚህ ፍሪዘሮች ላይ ተጨማሪ ያለው አዲሱ ፊቸር ምንድነው? ኢነርጂ ሴቭ የማድረግ አቅም አላቸው። መብራት በሚጠፋበት ሰዓት ላይ ልክ መብራት ከሄደ በኋላ ለ24 ሰዓት ያህል ውስጥ ያለው ነገር ቅዝቃዜውን እንደጠበቀ እንዲቆይ፣ ፍሬሽነቱን እንደጠበቀ እንዲቆይ የሚያደርግልን ኢነርጂ ሴቨር ተገጥሞላቸዋል ማለት ነው። እነዚህ ኦርቢቶች እንግዲህ በዋስትናም ደረጃ ቆንጆ የሚባል ዋስትና የሚሰጥባቸው ናቸው። እንግዲህ እስከ 2 ዓመት ድረስ የካምፓኒ ዋራንቲ፣ በተጨማሪም ለሞተራቸው ደግሞ ብቻ እስከ 5 ዓመት ድረስ ዋራንቲ ይሰጥባቸዋል ማለት ነው። እንደምትመለከቱት እንግዲህ እነዚህ ባለ 4 ስቴጅ በመባል የሚታወቅ የመደርደሪያ አይነት የሚጠቀሙ ናቸው። 4 ስቴጅ ነው። ሰፋ ያለ መካከለኛ ሆኖ ግን ደግሞ ውስጥ ላይ ብዙ ነገር ማስቀመጥ እንዲችል ተደርጎ የተሰራ መደርደሪያ ነው አብሮ ይዞ ያሉት ማለት ነው። ኢነርጂ ለ24 ሰዓት ሴቭ ያደርጋሉ ብያቸዋለሁ። ኦርቢት እንግዲህ በዚህ ዛሬ እኔ ያሳያቸው ያሉት በመካከለኛ አማራጭ ስለሆነ ነው እንጂ ከፍ ያለም እንደገናም ደግሞ ከዚህም ሳይዛቸው አነስ ያሉ ፍሪዘሮችን ደንበኞች ቢፈልጉ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ማግኘት ይችላሉ ማለት ነው። እነዚህ እንግዲህ በዋጋም ደረጃ ቆንጆ የሚባል ዋጋ ያላቸው ናቸው። ከነፃ የዴሊቨሪ አገልግሎት ጋር በ70,000 ብር በጎዶልያስ ኤሌክትሮኒክስ የቤት ውስጥ ዕቃ መሸጫ እየተሸጡ ይገኛሉ ማለት ነው። ሌላው ደግሞ እንግዲህ በቀጣይነት የማስመለከታችሁ ፍሪዘር ኦርቢት 600 ሞዴል በመባል የሚታወቀውን የፍሪዘር አይነት ይሆናል። እነዚህ ፍሪዘሮች እንግዲህ ብዙ ለየት የሚያደርግ ነገር አላቸው። በመጀመሪያ ደረጃ እንግዲህ የምንመለከተው ምን ነው መሰላችሁ? እዚህ ጋር እንደምትመለከቱት ዲጂታል ኮንትሮለር ናቸው። ፍሪጃችንን በውጭ በኩል መቆጣጠር እንድንችል ወይም ደግሞ እዚህ ጋር እንደምትመለከቱት ይሄኛው በትል ነው የሚሰራው። ፍሪጃችንን መክፈት ሳይጠበቅብን እዚህ ጋር ቴምፕሬቸሩን አጀስት ማድረግ እንችላለን ማለት ነው። ሌላው ተጨማሪ ነገር ደግሞ ምንድነው እዚህ ጋር እነዚህ ቻይልድ ሎክ ሲስተም ናቸው። ቻይልድ ሎክ ሲስተም መሆኑ ልጆች ምናምን ቢኖሩ ፍሪጃችን እንዳይበላሽ ቻይልድ ሎክ ሲስተም አድርገን መጠቀም እንችላለን ማለት ነው። ሌላው ምንድነው እንግዲህ እላቸው ላይ ወተር ዲስፔንሰር አላቸው። በራቸው ላይ ወተር ታንክ ተገጥሞላቸዋል። እንደምትመለከቱት እዚህ ጋር የምትመለከቱት ይሄኛው ፓርት የወተር ታንክ ነው። እስከ 3.5 ሊትር ድረስ ውሃ የመሸከም አቅም ያለው ታንከር ተገጥሞለታል። በዛ አማካኝነት እንግዲህ ውሃ አቀዝቅዘን ከፍሪጃችን መጠቀም እንችላለን ማለት ነው። ሌላው ምንድነው አክቲቭ ፍሬሽ ሲ የሚባል ቴክኖሎጂን ይጠቀማሉ እነዚህ ፍሪዘሮች። ያም እንግዲህ ሽታን ለመከላከል ፍሪጃችን ውስጡ ሽታ እንዳያመጣ ይረዳናል ማለት ነው። እንደምትመለከቱት እነዚህ እንግዲህ ፋን ሲስተም የሆኑ ፍሪዘሮች ናቸው።
በጣም ዘመናዊ ናቸው። ከውበትም አንጻር ብንመለከታቸው እንደገናም ደግሞ ቴምፕሬቸር የበረዶ ቤቱን ለብቻ የታችኛውን ቤት ለብቻ ቴምፕሬቸሩን ኮንትሮል እንድናደርገው ተደርጎ የተዘጋጀ ነው ማለት ነው። በከለር ደረጃ እንግዲህ እንደምትመለከቱት ይሄ በጣም የሚያምር ዳርክ ግሬ የሆነ ከለር ያላቸው ናቸው። ቦዲያቸው ደግሞ ስቴንለስ ስቲል ስለሆነ ረዥም ዓመት እንዲያገለግሉን ተደርገው የተዘጋጁ ፍሪዘሮች ናቸው ማለት ነው። በዋስትና ደረጃ ደግሞ ለኮምፕሬሰራቸው ለብቻው እስከ 10 ዓመት ድረስ፣ ለሌላው ቦዲያቸው ደግሞ የ2 ዓመት የካምፓኒ ዋስትና የሚሰጥባቸው ፍሪዘሮች ናቸው። ውስጣቸውን እንግዲህ የታችኛውን ክፍል ለመመልከት ያህል እንደምትመለከቱት በጣም ሰፊ የሆነ ክላስ ያላቸው ፍሪጆች ናቸው። በዛ ላይ የቪጅቴብል ቦክሳቸው ደግሞ በጣም ሰፊ ነው። በተጨማሪነት ሂዩሚዲቲ ኮንትሮል አለው። የምንፈልገውን ያህል ውስጥ እንደምናስቀምጠው የፍራፍሬ ወይም የአትክልት አይነት አየሩን መጥኖ እንዲያስገባልን ፍሪጃችን ሂዩሚዲቲ ኮንትሮል ተገጥሞለታል ማለት ነው። እንደምትመለከቱት ይሄኛው እንግዲህ ባለ 4 ስቴጅ መደርደሪያ ነው ያለው። እንደገና በሩ ላይ የምናገኛቸው ቦትል ማስቀመጫዎችም ሰፋፊ ናቸው። በተጨማሪነት ደግሞ እነዚህ እንግዲህ በረዶ ቤታቸውም ላይ ተጨማሪ ቦትል ራኮችን ይዘው የሚገኙ ፍሪዘሮች ናቸው ማለት ነው። ከዛ በተጨማሪ ደግሞ ኖ ፍሮስት ስለሆኑ ወይም ደግሞ ሽታ ምናምን እንዳያመጡ ተደርገው የተሰሩ ፍሪዘሮች ናቸው። እዚህኛው ሳይዝ የኦርቢት ፍሪዘር በጎዶልያስ ኤሌክትሮኒክስ ሾፕ እስከ 140 ሺህ ብር ድረስ እየሸጠ ይገኛል። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ፣ ቁጥር 2 ደግሞ ከታቡራዊ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። እንዲሁም በስልክ ቁጥር አማራጮቻችን 0960318181 0116597020 ላይ ቢደውሉ ማግኘት ይችላሉ። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን የዩቲዩብ ቻናላችን ቤተሰብ ይሁኑ። በቀጣይ እንድናቀርብላችሁ የሚፈልጉትን እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።